ዛሬ ወደ አውሮፓ ተሻግረን የምናያት ሀገር ተፈጥሮ ውበቷን አፍስሳባት የሰው ልጅ የስልጣኔ ማማ ላይ ያወጣትና በዓለም ላይ ካሉ አስደናቂ ምድሮች አንዷን ነው። እንኳን ወደ ቫይኪንጎች ምድር ኖርዌይ በሰላም መጣችሁ። ዛሬ በዊንዶ ኦፍ ዘ ወርልድ ቻናላችን ወደዚች ማራኪ አስገራሚና የሰላም ምድር ዘልቀን እንገባለን። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። አብራችን ቆዩ። የዚች ሀገር ሰዎች እኛ ንጹህ ነን ለማለት የኤሌክትሪክ መኪና አባዜ ይዟቸዋል። ግን የሚገርመው ያንን ቴስላ የሚገዙበትን ማለቂያ የሌለው ገንዘብ የሚያገኙት ለዓለም ነዳጅና ጋዝ እየሸጡ ነው። ለዓለም ሕዝብ ዲዝልና ፔትሮል እየሸጡ እሱን እንካችሁ፣ እኛ ግን በባትሪ መኪና ንጹህ አየር እንተነፍሳለን የሚሉ ይመስላሉ። መንገድ ላይ ስትወጡ የሚሰማችሁ ድምፅ የመኪና ሞተር ሳይሆን የጎማው ከአስፓልቱ ጋር የሚኖረው ንክኪ ብቻ ነው። ኖርዌይ ውስጥ ካሽ ወይም ጥሬ ገንዘብ መያዝ ልክ እንደ ድንጋይ ዘመን ሰው ያስቆጥራል። ሁሉም ነገር ቪፕስ በሚባል አፕሊኬሽን ስልክ ላይ ነው ያለው። እዚህ ሀገር ውስጥ ኪስ አውላቂ ሌባ መሆን ራሱን የቻለ ረሀብተኛ ያደርጋል። የሰውን ኪስ ብትበረብር የምታገኘው የተጠቀመበት ሶፍትና የስልክ ቻርጀር ብቻ ነው። ሌባው እንኳ ሰርቆ ለመብላት የባለቤቱን ስልክ ነጥቆ እባክህ የቪፕስ ፓስወርድህን ንገረኝ ብሎ መለመን አለበት። ቤተ ክርስቲያን ሄደህ እንኳ የምትመጸውተው በኪዋር ኮድ እስካን አድርገህ ነው። መላእክት እንኳ ሳይቀሩ ግራ የሚጋቡበት የዲጂታል ምጽዋት። የኖርዌይ ስማርት ሆም ቴክኖሎጂ ሰውን ከመጠን በላይ ሰነፍ አድርጎታል ይባላል። ሶፋ ላይ ተኝተው በስልክ መተግበሪያ አማካኝነት የቤቱን በር ይከፍታሉ፣ ማሞቂያውንም ይጨምራሉ። ስልካቸው ባትሪ ከዘጋ ግን ሕይወታቸው ያበቃለታል። የኖርዌይ ሰዎችን ባህሪ በጥቂቱ ለመረዳት መጀመሪያ አንድ ነገር ማወቅ አለብህ። እጅግ በጣም ጨዋ፣ ሰላማዊ፣ ግን ደግሞ ልክ እንደ ሀገራቸው የበረዶ ግግር የቀዘቀዙና የራቁ ናቸው። በኖርዌይ ባህል ውስጥ ፐርሰናል ስፔስ ወይም የግል ክልል የሚባል ነገር አለ። በአንድ የአውቶቡስ ማቆሚያ ላይ 5 ኖርዌጂያኖች ቆመው ካየህ እርስ በርስ ቢያንስ የ2 ሜትር ርቀት ጠብቀው ነው የሚቆሙ። አንዱ ጋር ሄደህ ብትጠጋው ያለምንም ጩኸት ቀስ ብሎ ወደ ጎን ያፈገፍጋል። ባዶ ወንበር እያለ ሌላ ሰው አጠገብ መቀመጥ እንደ ትልቅ ወንጀልና ጨዋነት ማጉደል ነው የሚቆጠረው። ሁሉም ሰው የራሱ ወንበር ላይ ተቀምጦ መስኮት ላይ እያፈጠጠ መጓዝ ይመርጣል። እነዚህ ሰዎች ከሰኞ እስከ እሁድ በስራ ቦታቸው ዝምተኛና ኮስታራ ናቸው። ነገር ግን አርብ ማምሻው ላይ ሙሉ ለሙሉ ይቀየራሉ። ቅዳሜና እሁድ ሲመጣ ከተማዋን ጭር አድርገው ወደ ተራራና ወደ በረዶ አልያም ጫካ ይሸሻሉ። እዚያም ትንሽ የእንጨት ጎጆ ውስጥ መብራትና ውሃ በሌለው ቦታ ተደብቀው መኖር ይወዳሉ። መጥፎ አየር የለም መጥፎ ልብስ እንጂ የሚል ዝነኛ አባባል አላቸው። አየሩ የፈለገውን ያህል ቅዝቃዜው ቢጠናከርና አውሎ ንፋስ ቢሆን ዛሬ ለሽርሽር ምርጥ ቀን ነው ብለው ቁምጣና ጃኬት አድርገው ይወጣሉ። ባለሀብትና የዓለማችን ቁንጮ የኢኮኖሚ ባለቤት የሆነች ሀገር ህዝቦች ሆነው የምሳ ባህላቸው ግን እጅግ ያስቃል። ደረቅ ዳቦ ላይ አንድ ቁራጭ አይብ፣ በተለይ ያንን ቡናማና ጣፋጭ በርኖስት የተባለውን አይብ አድርገው በወረቀት ጠቅልለው መያዝ ልምዳቸው ነው። ሚሊዮነር የሚሆን ተራ ሰራተኛ በምሳ ሰዓት ያንን የደረቀ ዳቦ እያኘኩ ማየት የተለመደ ሆኗል። በሳምንቱ ቀናት ፍጹም ጭምት ድምጻቸውን የማይሰሙና መንገድ ላይ አይን ላይን መጋጠም የሚፈሩት ኖርዌጂያኖች ቅዳሜ ምሽት አልኮል ሲቀምሱ ግን አስገራሚ ይሆናሉ። ድንገት ያለ ምርጥ ተጫዋች እቅፍ አድርገው የሚስሙና የልባቸውን ሚስጥር የሚያወሩ ይሆናሉ። የሚገርመው ግን እሁድ ጠዋት መንገድ ላይ ስታገኛቸው ምንም እንዳልተፈጠረ ሁሉ ዞር ብለው ሳያዩ ያልፋሉ። ትናንት ማታ የነበረው ድራማ ኤክስፓየርድ ሆኗል ማለት ነው። በጣም ሀብታም ቢሆኑም እንኳ መፎከር፣ ውድ ዕቃ ማሳየት ወይም እኔ እበልጣለሁ ማለት በባህላቸው እጅግ ክልክል ነው። ሁሉም ሰው እኩል መሆን አለበት። ስለዚህ በጣም ጎበዝ ስትሆን እንኳ ያው ትንሽ ሞክራለሁ ብለ ራስን ዝቅ ማድረግ በኖርዌያን የተለመደ ነው። ኖርዌይ የኖቤል የሰላም ሽልማትን በየዓመቱ የምታድል ሀገር ናት። በዓለም ላይ ግጭት ባለበት ሁሉ ገምጋሚና አስታራቂ ሆና መገኘት ትወዳለች። የሰላም አምባሳደር ሀገር በነፍስ ወከፍ ሲሰላ ለዓለም ከፍተኛ የጦር መሳሪያ ኤክስፖርት ከሚያደርጉት ሀገራት አንዷ ናት። በአንድ እጇ የኖቤል የሰላም ሜዳሊያ እየሸለመች፣ በሌላ እጇ ግን ይህችን ዘመናዊ ሚሳኤል ሞክሯት የምትል አስገራሚ ባለ 2 ገጽ ሀገር ናት። ጦርነት መጥፎ ነው፣ ግን መሳሪያችንን ከገዛችሁልን ሰላም ትሆናላችሁ የሚል ስውር መልእክት አላት።
የኖርዌይ መንግስት ለዜጎቹ የሚሰጠው እንክብካቤ ወደር የለውም። ትምህርት ነጻ፣ ሕክምና ነጻ፣ ሁሉም ነገር የተሟላለት ነው። ለኖርዌይ መንግስት ስናወራ የህፃናት መብት ተሟጋች ተቋማቸውን እናነሳ ማለፍ አንችልም። ይህ ተቋም ልጆቹን ከአደገኛ ወላጆች ለመጠበቅ የተቋቋመ ነው ይሉታል። ነገር ግን አንዳንድ ጊዜ ጥበቃቸው ከድንበር ያልፋል። ልጅ ፊት ላይ ትንሽ ማዘን ከታየ ወይም ወላጆቼ ይህን ነገር አልገዙልኝም ብሎ ካመለከተ ተቋሙ መጥቶ ልጁን በአግባቡ አልያዛችሁትም በሚል ድንገት ወላጅን ወደ ህግ ይዞት ሊሄድ ይችላል። የኖርዌይ መንግስት የኤሌክትሪክ መኪና እንድትገዛ የሚያደርግልህን ማበረታቻ ስታይ መኪና ሳይሆን ሚስት የሚያጋባህን የሚመስለው። ቀረጥ ዜሮ፣ የመንገድ ታክስ ዜሮ፣ የፓርኪንግ ፎቅ በነጻ፣ ሌላው ሳይቀር ለባስ ብቻ የተፈቀደ መስመር ላይ ማለፍ ትችላለህ። መደበኛ የነዳጅ መኪና መግዛት ግን በኖርዌይ ህግ ወንጀል ሰርቶ እንደ መቀጣት ይቆጠራል። ግብርና ቀረጡን ሲጨምሩበት መኪና ሳይሆን የጠፈር መንኮራኩር የገዛህ ነው የሚመስለው። ውስጥ ስትራመድ መኪና ሳይሆን መንፈስ የበዛበት ቦታ የመጣህ ነው የሚመስልህ። መኪኖቹ ድምፅ የላቸውም። ሹፌሮቹም ኖርዌያን ስለሆኑ አይጮሁም። የመኪና ትላስክ አይነኩም። መንገድ ላይ ስትሄድ መኪና እየመጣ መሆኑን የምታውቀው በጆሮ ሳይሆን ድንገት መኪናው ነካ ሲያደርግ ብቻ ነው። የቴስላ ሹፌሮች ከበስተጀርባ እንደ ሌባ አድብተው መጥተው ይዞር በር ለማለት ሳይፎክሩ በጸጥታ ይከተሉሃል። ኖርዌይ ማለት በአመት 9 ወር ብርድ የሆነች የቫይኪንጎች ምድር ናት። ታዲያ ይህ ሁሉ የኤሌክትሪክ መኪና ቅዝቃዜው ሲመጣ ምን የሚሆን ይመስሎታል? ጠዋት ተነስተ ቴስላ ውስጥ ስትገባ ስክሪኑ ላይ የባትሪው ፐርሰንት ልክ እንደ ዶላር ምንዛሬ ቁልቁል ሲወርድ ታያለህ። መኪናው ውስጥ ማሞቂያ ከከፈትክ ደግሞ መድረሻ ሳይሆን ባትሪ ቀድሞ ያልቃል። ስለዚህ የኖርዌይ ሹፌሮች በክረምት መኪና ውስጥ የሚቀመጡት ብርድ ልብስ ለብሰው ጓንት አድርገውና ሻይ በቴርሙስ ይዘው ነው ይባላል። ኖርዌይ የነዳጅ ዘይት ስታገኝ እንደ ሌሎቹ ሀገራት ዛሬውኑ አውድመን እንጨርሰዋል አለችም። የመንግስት የጡረታ ፈንድ የሚባል ነገር አቋቁመው ያንን ሁሉ ቢሊዮን ዶላር አምጥተው ይህ ለወደፊት ትውልድ ነው ብለው አስቀመጡት። ለመሆኑ እነዚህ ሰዎች የነገን ጭንቀት የሚያውቁ ፍጡራን ናቸው? እኛ ነገ የምንበላውን አጥተን ስንጨነቅ እነሱ ገና ላልተወለደው የቅድመ ቅድመ የልጅ ልጃቸው የባንክ አካውንት እየከፈቱ ነው። በአጭሩ እያንዳንዱ ኖርዌያዊ ገና ሳይወለድ ሚሊዮነር ነው ማለት ይቻላል። መንግስት ደግሞ ልጅ ውለዱ እንጂ ማሳደጉን ለእኛ ተውት የሚል ቅስቀሳ ያደርጋል። በኖርዌይ ልጅ መውለድ ማለት ረጅምና የተከፈለበት እረፍት የመውሰጃ ምርጥ ሰበብ ነው። እናትና አባት ተደማምረው ወደ 49 ሳምንታት ሙሉ ደሞዛቸው እየተከፈላቸው ወይም 59 ሳምንታት 80% ደሞዝ እየተከፈላቸው ከስራ መቅረት ይችላሉ። ይባስ ብሎ የአባት ኮታ የሚባል ነገር አላቸው። አባትየው ህፃኑን ይዞ ቤት እንዲቀመጥ ይገደዳል። በሌላ ሀገር አባቶች ወደ ስራ ለመሸሽ ስራ በዛብኝ ሲሉ፣ ኖርዌይ ውስጥ ግን መንግስት በግዲድና የልጅህን ዳይፐር ቀይር ደሞዝ ይቆረጥላል ይለዋል። ህፃኑም ቢሆን ከመንግስት ደሞዝተኛ በላይ ተንቀባሮ ነው የሚያድገው። እዚህ ሀገር እስከ ሌሊቱ 4 ሰዓት ስራ ላይ ነኝ ካልክ ሰራተኛ ሳይሆን ታማሚ ነው የሚመስላቸው። ከሰዓት 10 ሰዓት ወይም 11 ሰዓት ቢሮዎች ባዶ ይሆናሉ። ሁሉም ሰው ወደ ጫካ፣ ወደ ስኪንግ ወይም ወደ ቤተሰቡ ይሄዳል። እነዚህ ሰዎች ለመሆኑ መቼ ነው የሚሰሩት? እኛ ትርፍ ሰዓት ካልሰራው ኪራይ አልከፍልም ብለን እንደክም፣ እነሱ ዛሬ ፀሐይ ወጣለች ብለው አቁመው ወደ ባህር ዳርቻ ይሄዳሉ። መንግስትም አይዟችሁ አትጨነቁ ደህንነታችሁ ይቀድማል እያለ በበቅሎ ጀርባ ላይ እንዳለ ህፃን ያሻሻቸዋል። ከሁሉም የሚገርመው እስር ቤቶቻቸው ነገር ነው። ባለ 5 ኮከብ ሆቴል ወይስ ማረሚያ ቤት ያስብላል። እስረኞቹ የራሳቸው የግል ክፍል አላቸው። ስማርት ቲቪ፣ ፍሪጅ፣ የግል መታጠቢያ ቤትና ዘመናዊ ኩሽና ይቀርብላቸዋል። እንዲያውም የሙዚቃ መቅረጫ ስቱዲዮ ያላቸው እስር ቤቶችም አሉ። ለመሆኑ ይህ ቅጣት ነው ወይስ የፈጠራ ሰዎች ሪዞርት? በሌላ ሀገር ጥፋት ያጠፋ ሰው ብረት ዘንግ ጀርባ ይታሰራል። ኖርዌይ ውስጥ ግን ወንጀል የሰራ ሰው የስነ ልቦና ሕክምናና የምግብ ማብሰያ ስልጠና ይሰጠዋል።
የአንደኛ ደረጃ ትምህርት ቤትም ይሁን ዩኒቨርሲቲ፣ ሕክምናም ቢሆን እስከ ታችኛው ጣሪያ ድረስ ሁሉም ነገር በመንግስት የተሸፈነ ነው። ይህ ሁሉ እንክብካቤ ህዝቡን ሰነፍ አድርጓቸዋል ይባላል። እዚህ ሀገር ውጥረት ወይም ስትረስ የሚባለው ነገር የሚፈጠረው የኢንተርኔት ፍጥነት ትንሽ ሲቀንስ ወይም ባቡር የ2 ደቂቃ መዘግየት ሲያሳይ ብቻ ነው። እኛ በኑሮ ውድነት ሰንሰለት ተብትቦን ደህና ነን ስንል እነሱ ግን በደስታ ብዛት አይደብራችሁም ተብለው ሊጠየቁ ይገባል። እናም የኖርዌይ መንግስት ህዝቡን የሚያየው ልክ እንደ ብርቅዬ የዱር እንስሳ ነው። እንዳይራብ፣ እንዳይታመም፣ እንዳይጨነቅ እንዲያውም እንዳይደብረው ጭምር በቢሊዮን ዶላር እየከፈለ ይጠብቀዋል። ህዝቡም መብቱን አብዝቶ ከመጠበቁ የተነሳ አንዳንዴ ለመሆኑ እኛ ሰዎች ነን ወይስ በመንግስት የውበት ሳሎን ውስጥ የምንኖር አሻንጉሊቶች ብለው ሳይጠራጠሩ አይቀርም። ኖርዌይ ክረምት ማለት እግዚአብሔር ለአዳምና ሔዋን የሰጣቸው ቅጣት ሳይሆን አይቀርም። ቅዝቃዜው ብቻ ሳይሆን የጨለማው ርዝመት ሰውን አውሬ ያደርጋል። በክረምት ኖርዌይ ውስጥ ብርሃን ልክ እንደ ድሃ ባንክ አካውንት ነው። ጠዋት 10 ሰዓት ላይ ሰማዩ ፈገግ ለማለት ይሞክርና 12 ሰዓት ሳይሆን በቃኝ ብሎ ይዘጋል። ቫይታሚን ዲ ወይስ ህይወት? በክረምት ኖርዌያን የሚኖሩት በኮር ሊቨር ኦይል ወይም የአሳ ዘይት ላይ ነው። ጠዋት ማታ ከሰዓት ልክ እንደ ፔፕሲ ይጨልጡታል። ካልጠጣ ግን ፀሐይ ባለማያት ምክንያት ፊደል መቁጠር ያቅታል። ክረምቱ አልፎ በጋው ሲመጣ ደግሞ ሌላ ጣጣ ነው። ይህ ደግሞ ሌላው ጉድ ነው። እኩለ ሌሊት 7 ሰዓት ላይ ፀሐይ አቋራጭ ሰማይ ላይ ሆና ፊትህን ታበረዋለች። አንተ መሽቷል ብለህ እጅህ ላይ ባለው ሰዓትህ መሰረት ለመተኛት ስትሞክር ልክ እንደ 8 ሰዓት ሆና ፀሐይ ትወጣለች። ወፎቹ ሳይቀሩ መቼ ነው የምናርፈው ብለው ግራ ገብቷቸው ሲጮህ ያድራሉ። ሌላው ታምር ደግሞ ለ3 ወር ፀሐይ የማትገባበት ጊዜ አለ። በበጋ ደግሞ ለ3 ወር ፀሐይ የማትወጣበት ገራሚ ሀገር። ፀሐይ ላፍታ ብቅ ስትል ኖርዌያውያን ልብሳቸውን አውልቀው መሬት ላይ ይጋደማሉ። ሙቀቱ 18 ዲግሪ ሴልሺየስ ለኛ ብርድ ነው፣ ለነሱ ደግሞ እሳት። ሁሉም ሰው አጭር ሱሪና ቲሸርት ለብሶ በረዶ ገና ባልቀለጠበት ሳር ላይ ቁጭ ብሎ አይስክሬም ሲበላ ስታይ እነዚህ ሰዎች ከጤናቸው ነው ማለት አይቀርም። ጋ መጣ ተብሎ ባህር ዳርቻ ለመዋኘት ከተሸወድክ ውሃው ውስጥ እግርህን ስታስገባው ልክ ፍሪጅ ውስጥ የሰነበተ በረዶ ነው የሚመስለው። የአገሬው ሰው ግን በደስታ ዘሎ ሲገባ አንተ ልታደርገው የምትችለው ብርድ እየተንቀጠቀጥክ በፎጣ ተጠቅልለህ እነርሱን ፎቶ ማንሳት ብቻ ነው። ለመሆኑ እዛ ሀገር ጭቅጭቅ የሚባል ነገር አለ ወይ ካሉ መልሱ አረምን በወጣቸው ነው። ሰው ሁሉ ተከባብሮ ተስማምቶ የኑሮ ደረጃው እኩል ሆኖ መኖር ምን አይነት ጭቅጭቅ ሊያመጣ ይችላል? ህይወት እኮ ሰላም በዛባት። አንዳንዴ ሰላሙ ራሱ ያስፈራል። ሰው ሰላም ሰለቸኝ ብሎ ራሱን እንዳያጠፋ ብቻ የሚያሰጋው። የኖርዌይ ትልቁ ወንጀል ምናልባት የጎረቤት ድመት ውሃ ውስጥ ገባች ተብሎ የሚደረግ ክስ ሊሆን ይችላል። ኖርዌጂያኖች ለፔንግዊን ወፍ ወታደራዊ ማዕረግ የሰጡ ጉደኞች ናቸው። እስቲ ቆም ብለህ አስበው። አንድ የሳንቲም ታክል አንጎል ያለው ሙሉ ቀን በባዶ እግሩ በረዶ ላይ የሚንሸራተትና ክንፍ ያለው መብረር የማይችል ፍጡር ማዕረግ ሲሰጠው ስለ ሰርኔል ኦላቭ ነው የምናወራው። ይህ ፍጡር ዝም ብሎ ኩታ ገጠም ፔንግዊን እንዳይመስልዎት። እርሱ በኖርዌይ ንጉስ የክብር ዘበኛ ጦር ውስጥ ሌቴናል ኮሎኔል እና የክብር አዛዥ ቺፍ ነው። ወታደሮቹ ወደሱ ሲመጡ ሰላምታ ሊነሱት ግድ ይላቸዋል። የኖርዌይ ሙሉ ትጥቅ የለበሱ ረጃጅም ወታደሮች በረድፍ ይቆማሉ። በመካከላቸው ደግሞ ሰርኔል ኦላቭ ክንፎቹን ወደ ኋላ አድርጎ በትዕቢት ደረቱን ነፍቶ በግርማ ሞገስ ወታደሮቹን ይፈትሻል። አንዳንድ ጊዜ ቆም ብሎ ወታደሮቹን ትኩር ብሎ ያቸዋል። ልክ እንደ ጥብቅ አዛዥ ዩኒፎርም አልተተኮሰም ወይም ጫማ አልተወለወለም የሚል ይመስላል። ፔንግዊኖች እድሜያቸው አጭር በመሆኑ አሁን ያለው ሰርኔል ኦላቭ 3ኛው ነው። ማለትም የመጀመሪያው ፔንግዊን ሲሞት ኖርዌያኖች ታሪኩ እንዳይቋረጥ ሌላ ፔንግዊን ተክተው ማዕረጉን ያዋርሱታል። የሚገርመው ግን ፔንግዊኑ የሚኖረው ስኮትላንድ ሲሆን ሳለ ማዕረጉ ግን የኖርዌይ ነው። ባጭሩ የምግብና የቦታ ወጪው በብሪታንያ ይሸፈናል። ማዕረጉና ዝናው ግን ለኖርዌይ ነው። ስለ ኖርዌይ የለቅሶና የቀብር ስርዓት ስናወራ አፈር ልብላልህ አፈር ልብላልሽ ሞትሽን ለኔ ያደርገው ብሎ ደረት መደለቅና በለቅሶ ማስተጋባትንና መሬት ለመሬት መንከባለል ፍለጋ የመጣ ከሆነ ተሳስተሃል።
ይህ የኢትዮጵያ ብቸኛው የቀብር ስነ ስርዓታችን መለያ ነው። ኖርዌያኖች እንደሆኑ በህይወት እያሉም ሆነ ሲሞቱ ቀዝቀዝ ረጋ ጸጥ ያሉ ናቸው። ኖርዌይ ውስጥ መሞት ራሱ የራሱ የሆነ ቢሮክራሲና ወረፍ አለው። ከሞተ በኋላ የቀብር ስርዓቱ ሊፈጸም ከ1 እስከ 2 ሳምንት አንዳንዴም ከዛ በላይ ሊፈጅ ይችላል። ለምን እንዳትል ሁሉም ነገር በፕላንና በቀጠሮ ስለሚመራ አስከሬኑ በዘመናዊ ቀዝቀዣ ውስጥ በክብር ተቀምጦ ቤተሰብ ተረጋግቶ የቀብር አስፈጻሚ ድርጅት ተነጋግሮ ሁሉም የሩቅ ዘመድ በስራ ፈቃድና በባቡር ቀጠሮ አመቺ ጊዜ እስኪያገኝ ድረስ ቀብሩ አይፈጸምም። አስቡት፣ የሰዎች ፕሮግራም እንዳይናጋ ነው ቅድሚያ የሚሰጠው። ሰው ሲያዝን በጣም ረጋ ባለ በለሆሳስ ድምፅ ወይም በዝምታ እንባን በመጥረግ ነው። የቀብር ስነ ስርዓቱ አብዛኛውን ጊዜ በቤተ ክርስቲያን ወይም በህዝባዊ አዳራሾች ውስጥ ይከናወናል። በጣም ስርዓት ባለው መንገድ ሻማዎች ይበራሉ፣ ያማሩ አበባዎች ይቀመጣሉ፣ ክላሲካል ወይም ረጋ ያሉ ሙዚቃዎች ይጫወታሉ። ለቅሶ ሳይሆን የህይወት ስንብት ኮንሰርት ይመስላል። ቀብሩ ስርዓት በኋላ የማስተዋሻ ጊዜ የሚባል ፕሮግራም አለ። እኛ ሀገር ካለው የሰልስት ወይም የሰባት ባህል ጋር ይመሳሰላል። እዚህ ላይ ዘመድ አዝማድ ተሰብስቦ ስለ ሟች መልካም ትውስታዎች ያወራል። የሚቀርበው ምግብ ምንድነው እንዳትል ቡናና ኬክ። አዎ፣ በሚገርም ሁኔታ ኖርዌጂያኖች በሀዘን ላይ ሆነው ቢሆንም ቡናቸውን መጠጣትና ኬካቸውን መቁረስ አይረሱም። በዚያ ላይ ስለ ሟች አስቂኝና ደስ የሚሉ ትዝታዎችን እያነሱ ፈገግ ይላሉ። እዚህ ሀገር ማልቀስ ማቆም ወንጀል አይደለም። በኖርዌይ ሰው መሞቱ የሚታወቀው በይፋዊ ጋዜጣ ወይም በኢንተርኔት ድረገጾች ላይ በሚወጣ የሞት ማስታወቂያ ነው። ማስታወቂያው ላይ የሟች ስም፣ የልደትና የሞት ቀን እና በቀብሩ ላይ እንዲገኙ የሚፈለጉ የቅርብ ሰዎች ዝርዝር ወይም ቀብሩ በምስጢር በቤተሰብ ብቻ እንዲፈጸም በግልጽ ይጻፋል። ፌስቡክ ላይ ሪፕ ብለህ ከጻፍ በቃ ቀብር ደርሰሃል፣ በእጅጉ ማዝናሃል እንደማለት ነው። የኖርዌይ ህዝብ ትራንስፖርትማ ትራንስፖርት ሳይሆን የቅምጥሎች መዝናኛ ፓርክ ነው። በሀገራችን አውቶቡስ እስኪመጣ ቆመን ወገን በወገኑ ላይ ተደራርቦ ትንሽ ፈቀቅ በሉ እየተባባለ በሚጓጓዝበት ዓለም ላይ የኖርዌይን ትራንስፖርት ስታይ እኔ የምኖረው በየትኛው ክፍለ ዘመን ነው ብለ ራስን እንድትጠይቅ ያደርጋል። እነሱ ዘንድ ባቡሩ ውስጥ ስትገባ የሚሰማው ድምፅ የሰዎች ትንፋሽ ብቻ ነው። ጮክ ብሎ በስልክ የሚወራውንም የማይወራውንም መቀባጠር ትልቅ ነውር ነው። እርሱ ኢትዮጵያ ብቻ ነው። የጸጥታ ዞን ወይም ሳይለንት ዞን በሚባለው ክፍል ውስጥማ ካስነጠስ እንደ ወንጀለኛ ነው የሚታየው። መስኮቱ ላይ ሆነ ስትመለከት የምታየው መልክዓ ምድር ልክ እንደ ፊልም ነው። ተራራው፣ በረዶው፣ ፏፏቴው አንተ እዚያ ሆነ እባካችሁ ቪዲዮውን ለአንድ አፍታ አቁሙት ማለትህ ሁሉ ያምራል። እዚህ አገር አውቶቡስ መጠበቅ ራሱ ሰላም ነው። ምክንያቱም አውቶቡሱ 10 ሰዓት ከ2 ደቂቃ ይመጣል ከተባለ 10 ሰዓት ከ2 ደቂቃ ላይ ከፊት ይቆማል። ለ20 ሰከንድ እንኳን ቢዘገዩ በትልቅ ስክሪን ላይ ይቅርታ ለ20 ሰከንድ ዘግይተናል ብለው ይለምኑሃል። እኛ ጋር 2 ሰዓት ዘግይቶ መጥቶ ከፈለክ ግባ ካልፈለክቶ የሚል ሹፌር ለምዶ ለኖረ ሰው ይህ የኖርዌይ ስርዓት ግራ ሊያጋባ ይችላል። የአውቶቡሱ ወንበር ልክ እንደ ቤት ሶፋ ምቹ ነው። በዚያ ላይ ነፃ ዋይፋይ እና ለእያንዳንዱ ወንበር የሞባይል ቻርጀር አለው። በየደሴቶቹ የሚንቀሳቀሱት ጀልባዎችማ የቅንጦት ጥግ ናቸው። ጀልባዎቹ ሙሉ በሙሉ በኤሌክትሪክ የሚሰሩ በመሆናቸው ምንም አይነት የሞተር ጩኸት ወይም የናፍታ ሽታ የለባቸውም። በባህሩ ላይ ልክ እንደ ዳክ እየተንሳፈፉ በሰላም ይወስዱሃል። ውስጣዊ ውበታቸው አይወራ፣ ካፌ ያላቸው የሚገርም ሳሎንም ጭምር። ባቡሩም ሆነ አውቶቡስ ስትገባ ትኬት አሳይ የሚል ቆራጭ በአብዛኛው የለም። ሁሉም በሞባይል መተግበሪያ ገዝቶ በራሱ ታማኝነት ይገባል። ለመሆኑ እርስ በርስ ከመተማመናቸው የተነሳ ትኬት አለመቁረጥን እንደ ኃጢአት ነው እንዲህ የሚያዩት የሚያሰኝ ደረጃ ላይ ደርሰዋል። የኖርዌያንን ነገር ካነሳን ማይቀር ይሄኛውን የፈጠራ ጥጋባቸውን ማሳኗራው ማለፍ የሀገር ክደርት ነው። እንግዲህ ያስቡት፣ ሀገሪቱ በነዳጅ ብር ከመክበሯ የተነሳ ህዝቡ በቃኝ የሚለው ቃል ረስቶታል። ድሮ ኖኪያ ስልክ ተጭኖባቸው የነበሩት የሰሜን ባህር ቫይኪንጎች ዛሬ ላይ ደግሞ ለምን ራሳችንን ወደ ስማርትፎን አንቀይረውም በሚል እብደት ውስጥ ገብተዋል። አዎ በትክክል ሰምተሃል። ካለም ቀድመው ማይክሮቺፕ በእጃቸው ላይ ያስቀብረው ጨርሰዋል። አንድ ኖርዌያዊ ከቤት ሲወጣ የቤት ቁልፍ፣ የመኪና ቁልፍ፣ የባንክ ካርድና የሥራ መታወቂያ መያዝ ሰልችቶታል። ይህ ሁሉ ድካም ለምንድን ነው ብሎ ይቆጫል። ለዚህ የመጣው መፍትሄ ደግሞ ሩዝ ፍሬ የምታክል ማይክሮቺፕ በቁልቁል አውራ ጣቱና በጠቋሚ ጣቱ መካከል ባለው ስጋ ውስጥ እንዳይደክመው መቅበር ነው። አሁን ላይ
አንድ ኦስሎ ውስጥ ያለ ኖርዌያዊ ሱፐርማርኬት ገብቶ ወተትና ዳቦ ሲገዛ ካርድ አያዋጣም፣ ስልኩንም አይከፍትም። ልክ እንደ ሳይንስ ፊክሽን ፊልም እጁን ማሽኑ ላይ ጫን ያደርገዋል። ቢፕ ይላል። ተከፈለ፣ አበቃ። የቤቱን በር ለመክፈት እጁን እጀታው ላይ ያስጠጋል። ክሊክ ይሆናል፣ ይከፈታል። ሮቦት መሆን እኮ እንዲቀላል ነው። ነገሩ ሲታይ ዘመናዊነት ይመስላል፣ ግን ነገሩን መለስ ብለን ስናየው የሚያስቅና የሀብታም ሰንካላነት የተሞላበት ነው። የኖርዌይ ሕዝብ ቴክኖሎጂ ባሪያ ነው። አዲስ የቺፕ ስሪት በወጣ ቁጥር ምን ሊያደርጉ እንደሆነ አስቡት። ቆዳቸውን እየቀደዱ አሮጌውን ቺፕ አውጥተህ አዲሱን ቺፕ 14 ፕሮማክስ ቅበርልኝ እያሉ ሐኪም ጋር ሲላፉ ላለመዋላቸው ምን ማስረጃ አለን? ኖርዌያውያን መንግስታቸውን እንደ አምላክ ያምናሉ። መንግስት ይህ ቺፕ ለጤናችሁና ለደህንነታችሁ ነው ሲላቸው ሳያንገራግሩ እጃቸውን ይሰጣሉ። ነገር ግን ነገ ጠዋት መንግስት ቢቆጣ በአንድ ቁልፍ ክሊክ ብቻ ሁሉ ነገራቸውን ዲአክቲቬት ሊያደርገው ይችላል። ከዚያ በኋላ መብላትም መግባትም መውጣትም የለም። ልክ እንደ ጠፋ ኮምፒውተር ቆመው ይቀሯታል። ለመሆኑ ይህ ቴክኖሎጂ ከሌሎች ሀገር ይልቅ ኖርዌይ ላይ እንዴት ተሳካ የሚለው ትልቁ ጥያቄ ቢሆንም መልሱ ግን ቀላል ነው። ይህ እብደት አሜሪካ ወይም ሌላ ሀገር ቢመጣ ህዝቡ ይህ የሰይጣን ምልክት 666 ነው ሊቆጣጠሩ ነው ብሎ ሰልፍ ሊወጣ ይችል ነበር። ኖርዌይ ላይ ግን አልተደረገም። ለምን ከተባለ ለቅንጦት ያላቸው ፍቅር ነው። ማንኛውንም ድካም የሚቀንስ ነገር ከመጣ ቫይኪንጎቹ እንክፈልና ቅበሩልን የሚሉት። ማህበረሰቡ እርስ በርሱና ከመንግስት ጋር ያለው እምነት 100% በመሆኑ መንግስት እጅ ውስጥ ገብቶ ምን ይሰራል ብሎ አይጨነቁም። የነሱ ጭንቀት ሱቅ ውስጥ ተሰልፌ ካርድ ከማውጣቴ በፊት 3 ሰከንድ እንዳይባክንብኝ የሚል ብቻ ነው። በአጠቃላይ የኖርዌይ ህዝብ ነዳጅ ያመጣለትን ሀብት የት ላይ እንደሚያፈሰው ግራ ሲገባው መጨረሻ ራሱን ስማርት ሰው ወደ ማድረግ ተሸጋግሯል። ለማንኛውም ስለ ኖርዌይ እያወራ ነው፣ በዚሁ ይበቃል። ሀብታም ሆነው ግን እንደኛ በፈገግታና በጫጫታ መኖር ለማይችሉት የኦስሎና የፊዮርድ ሰዎች አምላክ ሙቀቱን ይስጣቸው እያል መድረኩን እንዘጋለን። በቀጣይ በሌላ ሀገር ዝግጅት እስከምንገናኝ መልካሙን ሁሉ ተመኘው። ሻሎም። This was my view today. How was yours?